ከተባበረ የጋራ ተግዳሮት በ1983 ዓመተ ምህረት ማላቀቅ ከተቻለ በኋላ በምትኩ የብሔር ብሔረሰቦች ህዝቦች አንድነት ህብረ ብሔራዊነት ማረጋገጥ የቻለው የኢፌዴሪ ህገ መንግስት ህዳር 29 1987 ዓመተ ምህረት ጸድቋል። በዚህ መሰረት ህዳር 29 ቀን በየዓመቱ የብሔር ብሔረሰቦች ህዝቦች ቀን ሆኖ እየተከበረ ይገኛል። ይህ የብሔር ብሔረሰቦች ህዝቦች የጋራ ዋስትና በሆነው ህገ መንግስታዊ ከነሐሴ 15 1987 ዓመተ ምህረት ስራ ላይ ከዋለ ጀምሮ በርካታ አዎንታዊ እምርታ ውጤቶች እየተመዘገቡ ሲሆን የዚህ አካል የሆነው ብሔር ብሔረሰቦችና ህዝቦች ቀን በሀገራችን በየዓመቱ ህዳር 29 ቀን ማክበር አንዱና አብይ ኩነት ነው። በዚህ መሰረት በሀገራችንም ሆነ በወረዳችን በዓል በተለያዩ ድርጊቶች በደማቅ ሁኔታ በየዓመቱ እየተከበረ ይገኛል። የዘንድሮ ብሔር ብሔረሰቦችና ህዝቦች ቀን በዓል ሀገራዊ መግባባት ብሔራዊ አንድነት በሚል መሪ ቃል ለ19 ጊዜ እየተከበረ ሲሆን የዘንድሮን በዓል ለየት ከሚያደርጉ ጉዳዮች ውስጥም የሀገራችን የህዝቦች ትብብር ህብረ ብሔራዊነት የደመቀ ተግባር የተከናወነበት የታላቁ ህዳሴ ግድብ ተግባር በመጠናቀቅ ላይ በሆነበት ሀገራችን ኢትዮጵያ በሁለንተናዊ ኢኮኖሚ፣ ማህበራዊ ወዘተ ዘርፎች ከፍተኛ መሻሻል እያደረገችና እምርታዊ ለውጥ እያስመዘገበች ባለችበት ወቅት መሆኑ መንግስት ለሀገራችን ሁለንተናዊ ብልጽግና የላቀ ትኩረት እየሰጠ ባለበት ወቅትና እዚህም እዚያም እየተስተዋሉ ያሉ የህግ ጥሰቶችን፣ ስርዓት አልበኝነትን ለማስወገድ ልዩነት ትኩረት ሰጥቶ ህግ የማስከበር ስራና ሰላም የማስፈን ተግባር እየተሰራ ባለበት ወሳኝ ወቅት በመሆኑና እንዲሁም በወረዳችን በገጠርም ሆነ በከተማ ተጨባጭ የሆነ ገቢራዊ የሆነ ለውጥ የተመዘገበበትና እየተመዘገበ ያለ ወቅት በመሆኑ በዓሉን ከመቼውም ጊዜ የተለየ ያደርገዋል። ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች ብሔር ብሔረሰቦች ፌዴራል ስርዓት ብዝሃነት ባለባቸው ሀገራት ውጤታማና ሳይንሳዊ አስተዳደር ነው። ከ28 ሀገራት በላይ ከ45% በላይ የዓለም ህዝብ በዚሁ የአስተዳደር ስርዓት ይተዳደራል ማለት ነው። ማለት በፌዴራል ስርዓት ማለት ነው። ኢትዮጵያ ጨምሮ ከ28 ሀገራት በላይና ከ45% በላይ ያለው የዓለም ህዝብ በፌዴራል ስርዓት ይተዳደራል ማለት ነው። ኢትዮጵያ የብዙ ብሔሮች ቋንቋዎችና ባህል ሀገር መሆን ነው። ከብዝሃነት ጋር የተያያዙ ብዙ ፍላጎቶችና ጥያቄዎች መኖር፣ እነዚህን ፍላጎቶችና ጥያቄዎች ለመመለስ የኢፌዴሪ ህገ መንግስት ህዳር 29 ቀን 1987 አጽድቋል ማለት ነው። የህገ መንግስቱ መነሻም ህብረ ብሔራዊነትን እውቅና በመስጠት ሀገራዊ አንድነትን ማጠናከር ነው። በዋናነት የሀገረ መንግስቱ መነሻም ይህንን ሲያደርግ ህብረ ብሔራዊነትን እውቅና በመስጠት ሀገራዊ አንድነትን ለማጠናከር ታስቦ ነው ማለት ነው። ስለሆነም የፌዴራል ፖለቲካ ስርዓት ብዝሃነትን ባከበረ መልኩ አንድነትን ለመገንባት ከፍተኛ ጠቀሜታ አለው ማለት ነው። ስለዚህ የፌዴራል የፖለቲካ ስርዓት ብዝሃነትን ካከበረ አንድነትን ለመገንባት፣ ባህልን ለማስተሳሰር፣ እሴትን ለመገንባት ይጠቅማል ማለት ነው እና ህብረ ብሔራዊነት ከምንም በላይ ለኢትዮጵያና ለሌሎችም ሀገሮች እንደሚጠቅም ነው እዚህ ጋር የሚገልጽ። ስልጠናው ዓላማ ምንድን ነው የሚለው ሀገራዊ መግባባትን በመፍጠር ህብረ ብሔራዊነት አንድነትን ስር እንዲሰድና እንዲዳብር ማድረግ ነው በዋናነት ማለት ነው። ዛሬ ላይ መገናኘት የሚያስፈልግን ሁላችንም በስራችን ያለውን ማህበረሰብን ጭምር ስለ ህብረ ብሔራዊነት መዘመር፣ ማስረዳት፣ ማስተማር ይጠበቅብናል። ከሰፈር ፖለቲካ መውጣት፣ ከክልላዊ ብቻ አስተሳሰብ መውጣት እንዳለብን ማስረዳት አለብን ማለት ነው። የተማማልንበት ኪዳን የወልደ መንግስታችን ለሁላችን እውን ሆነ ችግራችንን አስወግዶ ቆሻሻውን ከሳት ማግዶ እሰይ እሰይ እንዳታጠነ የኢትዮጵያ ህዝቦች ወንድም እህቶች አጠቃላይ ህብረ ብሔራዊነት ትዝ የሚለን ወይ አሜሪካ ስንሄድ ወይ ካናዳ ስንሄድ ወይ ብራዚል ስንሄድ ኢትዮጵያ የሚለው መንፈስ ይሰበስበናል።
ኢትዮጵያ ውስጥ ሆነ ግን አማራ፣ ትግራይ፣ ኦሮሞ፣ ቤንሻንጉል የሚለውን ክላሲፋይድ እናደርገዋለን። የየትኛውም ዓለም ክፍል ስንሄድ ግን ኢትዮጵያ ኢትዮጵያዊ ናት። ኢትዮጵያ ኢትዮጵያዊ ብለን ነው የምንፈላለገው። ይህን ያልኩበት ለምንድን ነው? አሁን ባለው ነባራዊ ሁኔታ ይህንን በዓል ስናከብር ምን መደረግ አለበት? ከኛ ምን ይጠበቃል? የመጀመሪያው ጉዳይ ኦሮሞ እህት ወንድሞቻችን ኢትዮጵያዊ ናቸው፣ የኛ ወንድሞች ናቸው። ከነሱ ጋር አንድነትን፣ ልዩነትን በጠበበ መንገድ ወደ አንድነት መሳብ ያስፈልጋል ማለት ነው። በተለይ አሁን ላይ እንደ ኢትዮጵያ የገጠማት እኔ ኦሮሞ ነኝ፣ እኔ ትግራይ ነኝ፣ እኔ አማራ ነኝ የሚለውን አባዜ ለመቅረፍ የመጀመሪያው ጉዳይ ህብረ ብሔራዊነት ምንድን ነው የሚለው ወደ ራስ ማስገባት ያስፈልጋል ማለት ነው። ይህንን እሳቤ በደንቡ ካሰፋ ነው ኢትዮጵያ ውስጥ አሁን ላይ እየተፈጠረ ያለውን ችግር ማጥበብ እንችላለን። በተለይ እዚህ ቤት ያለው ምሁር ማለት ነው ከመንግስት ሰራተኛው ጀምሮ ከወጣቱ ጀምሮ ሴት፣ ትላልቅ አዛውንቶች ይህንን የምንሰብክ ከሆነ እውነትም እኛ ህብረ ብሔራዊነት የሚታይብን እንደ ጥቅል በኢትዮጵያ ላይ ከ80 ብሔር ብሔረሰቦች ያላትን ሀገር አሁን ለመከፋፈል የሚደረገው የኔ ይደመጥ የኔ ካልተሰማ የሚሉት አስተሳሰቦች እነኚህም በደንብ እየተደረገ አስተምሮት ቀጠል መቻል አለበት። አስተምሮት የፖለቲካ ኃይሉ በደንብ አድርጎ አስተምሮቱን ካልገለጸ የሚመለከተው ኃይል በደንብ አድርጎ ሀሳቦችን እያንሸራሸረ በደንብ አድርጎ ትምህርት ካልተሰጠ እስከታች ላለው መዋቅር ካልተሰጠ እጅግ የከፋ ሁኔታ ውስጥ ነው ያለነው። እንደ ኢትዮጵያ እንደ ሀገርም መሰጠትን መቀጠልም ያለበት ይሄ ነው። አስተምሮታችን እኛ የተዛባ አመለካከት ላይ ብቻ ማተኮር አለ። የተዛባውን አመለካከት በደንብ ገልብጠን የማሳየት ነገር ግን አንድነት ላይ በኢትዮጵያ አንድነት ላይ አለማቀንቀን አገሬ ነች ብሎ አለማሰብ እነኚህ ላይ በደንብ ተደርጎ መሰራት አለበት። አሁን ትልቁ እያፋጨን ያለነው የኔ ፖለቲካ ነው፣ የኔ ብሔር ነው ትልቁ እንግል ፖለቲካዎች እነኚህ መውጣት መቻል አለበት። ሌላም የኦሮሞ የበላይነት አለ እንደዚህ ነው እያልኛው እየሰበክን እኛ ያመጣናቸው ጣጣ ችግር ውስጥ እየዳረጉን ስለሆኑ እነኚህን በእኛ ብቻ በአማራው ብቻ ሳይሆን በኢትዮጵያ ጠቅላላ በአማራ ላይ ብቻ ስለተከበረ ወይም ሳያደብርና ዋዩ ላይ ብቻ እንደዚህ ዛሬ ስለዘመርን የጋራ አንድነት ይመጣል ብሎ ማሰብ አይቻልም። ግን በሁሉም ኢትዮጵያ ላይ እንዲህ አይነት እንትኖች መሰበክ መቻል አለባቸው። ዛሬ በጋራ እዚህ ውስጥ ያለነው እኛ ኢትዮጵያውያን በተለያየ መልክ የተለያየ ቋንቋ የተለያየ ብሔርም ጭምር ሊገልጹ የሚችሉ አለባበሶችንም ጭምር ይዘን ስለቀረብን ይሄ በዓል በጣም ለነገዋ ነገን ኢትዮጵያን ለመስራት እጅግ በጣም ስለሚያስፈልግ ህፃናቶች መሀላችን ላይ አሉ። ህፃናቶች ምንድነው የሚያዩት? ምንድነው የሚማሩት? ነገን በምን መልክ ነው ኢትዮጵያን የሚዘምሩት የሚለውንም ነገር ይዘን ለነሱ ጭምር በደንብ በብስለት ይዘን ልናስረዳ ያስፈልጋል። ልዩነታችን ጉራማይሌ የውበት ሚስጥር ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋጭ የህዳሴያችን የኦሮሞ በሽታ የኔ በሽታ ነው። ችግሩን እኔ ተቋድሼ እሱን ማሻገር አለብኝ። የአማራው ችግር ኦሮሞ፣ ሌላውን ብሔር ብሔረሰብ የኔ ነው ልማቱም የኔ ነው ብሎ ማሰብ ሌላ ምንም ዲፋይን የሚደረግ ሶ እዚህ ቤት ካለ አካል ይህን ማቀንቀን ከቻለ ይህ አካል ደግሞ ጥቂቶችን ማስከተል ይችላል ማለት ነው። ህብረ ብሔራዊ ከቤት ነው የሚጀምረው፣ ከማንም ማለት ነው የሚያድገው ከቤት ከቤተሰብ ከቡድን እንዲሰብሰብ ብለን እንደ ሀገር ደግሞ ህብረ ብሔራዊ ይመጣል ማለት ነው። እንደተባለው እኛ የ80 እና 80 በላይ የሚሆኑ የብሔር ብሔረሰቦች ያሉበት ሀገር ነው። ግን ደግሞ አሁን ባለው ነባራዊ ሁኔታ ሀገራችን ምን ይመስላል? ለዚህ ሲያውቃን ምንድነው ማሰብ ይጠይቃል ማለት ነው። ሁሉም የአዳምና የሔዋን ልጅ ነው። አስተሳሰብ ልዩነት ነው። ስለዚህ ኦሮሞ ወንድሜ ነው፣ ደቡብ ወንድሜ ነው፣ ትግሬ ወንድሜ ነው የሚለውን ከታች ለተወለደው ለልጆቻችን እያስተማርን ይሄን እየመገብን ካለፍ ህብረ ብሔራዊ የሚያምነው በሀሳብ ነው፣ በግጭት አለ። ሰው ሀሳብ ያለው ያሸንፋል ማለት ነው። ለእኛ ክላሽ ሌላ መሰለ የቡድን መሳሪያ ያስፈልገናል ማለት ነው።
የዛሬዋን ቀን ለየት የሚያደርጋት በዚህ ችግር ውስጥ ሆነን ይህን ቀን ማክበር ለእኛ በልዩነት የሚመዘገብ ቀን ነው። ማክበር ብቻ ሳይሆን በዓሉ በዘለለ መኖር ይጠይቃል ማለት ነው። መኖር ይህን በተለይ እዚህ ቤት ያለ በየተቋማችን የህብረ ብሔራዊ አፕላይ ማድረግ መቻል አለብን።
እሺ ሞራል ስጡልን። በጣም እንዲያለን